ሩታና ዛሬ እንግዲህ ሄርሜላ በአንድ ላይ ያሉ አብርሽ ወደ ቤተሰቦቹ ጋር ተመለሰ። ግን እዚች ጋር ማለት ነው ቤተሰቦች እናንተም እንግዲህ ፍረዱት። የልጁ እናት ምስቱ እያለች ሄርሜላን እናይና እንግዲህ አብርሽ ወደ ቤተሰቦቹ ጋር ይመለሳል። ቻው በዩ ሂጂው ብላ ቡዜ በስልክ ደውላ ከሄርሜላ ጋር የምናገሯ ራሱ በጣም ትልቅ ያኔ ለሩታ በጣም ትልቅ ጥላቻ አለባት ቡዜ ማለት ነው። ዴብም ጭምር ማለት ነው። ሚስቱ ናት። ይሄን አክል የሚያስጠላት ነገር ምንም ነገር የለም። የልጁ እናት ናት። ከሱ ጋር ወልዳለች። ከነሱ ጋር ቤተሰብ ሆና ትላንትና አብርሽን ከመሬት አንስታ ከነሱ ጋር እኩል አድርጋ ከሰው ደግሞ በታች አላረገችም፣ ከሰው በላይ ነው ያደረገችው። ከዛ በኋላ የመጣች ሄርሜላ ራሷን መልኳን አሳምራ ውበቷን አሳምራ እሱ ደግሞ ገንዘብ ካገኘ በኋላና ሀብት ካገኘ በኋላ የመጣች ሴትዮዋን አስቀድማ ሩታን ደግሞ ወደኋላ አድርጋ ገፍታ በዚህ ልክ የወንድም ምስት ጥላቻ ኖረባት። በውስጧ ደግሞ እንዴት እንደምጠላት ፊቷን እንዴት ለማየት ራሱ ፊቷን እንድትጠላት ራሱ ቡዜ በጣም ትገርማለች። በጣም ማለት ነው። ለነሱ ብላ ብዙ ዋጋ ነው የከፈለችው ሩታ። ለአብርሃም ብላ ብዙ ዋጋ ነው የከፈለችው። ምንም ነገር ቢፈጠር ባልና ሚስት መካከል መግባት ማንም የለበትም። ሄርሜላ ደግሞ ምንም አይደለችም። ምንም በዚህ ሰዓት ሄርሜላ ከመጣች በኋላ የሩታ ህይወት ምስቅልቅልቅል ነው የወጣው። ቡዛ ይሄንን ታውቃለች። እንደ አንድ ሴት ልጅ ወንዱን አፍቅራ ከወንድ ጋር መኖር ከፈለገች ለምሳሌ ምንም ነገር ቢደረግ መነጫነጭ መከራከር፣ ለምን አረከ ይሄንን፣ ለምን አበላሸክ፣ ለምን አላስተካከልክ ማለት መፍቷ ነው፣ ቤቷ ነው፣ ባሏ ነው። ምንም ነገር ማድረግ ትችላለች። እቺ ደግሞ ሶስተኛ ወገን አምጥቷት ቤት ውስጥ ቁጭ አድርጓት የሩታ ህይወት ምስቅልቅሏን እያወጡ ቡዜና ዴቢ በጣም ማለት እኔ እንጃ እንደዚህ አይነት ቤተሰብ እንዳይኖር ነው የባል ፋሚሊ ማለት ነው። በጣም አስቸጋሪ ናቸው። ሰላም ጤና ይስጥልኝ። እንዴት ናችሁ? ውድና የተከበራችሁት የዩቲዩብ ቤተሰብ እየሆናችሁ እንግዲህ ሰብስክራይብ እያደረጋችሁ ላይክ፣ ሼር፣ ኮሜንት እያደረጋችሁ እያበረታቱኝ እንግዲህ አንዳንዴ ጥፋ ለዋለው ስራው ስለሚበዛ በጋ ስለሆነ በጣም ይቅርታ ያልኩት። አዲስ ቻናል ነው። አበረታቱኝ፣ አሳድጉኝ ባካችሁ። ይሄ ከእናንተ ጋር እንግዲህ እየሰራው እንደዚሁ ያለው ነገር በግልጽ እያወራን እኛን የራሳችን ህይወት ተሞክሮ ያደረግነው ነገር በሰውን ለምሳሌ በእኛ ላይ የደረሰው ያሳመመው ያስቆሰለነው ነገር በሰው ላይ ማየትና ቼክ ማድረግ ወደ ታች አድርገን ማየት እንዳለብን ይሄ ድራማም ይሁን የእውነትም ህይወት ይሁን እነሱ ለነገሩ ለብር ነው የሚሰሩት። ድራማም ሊሆን ይችላል። አላምንም እኔ። ለምን እንደዚህ አይነት ነገር ግፍ በኢትዮጵያ ውስጥ ሰው ሰርቶ አያውቅም። ደግሞ የወንድም ምስት ማለት ከወንድሟ አትለይም። ምንም ደግሞ የወለደች ልጅ የሰጠች ልጅ የመሰለ ትልቅ ስጦታ የሰጠች ምስት ቆሻሻ አድርጎ ያቺ ደግሞ ምንም ማትሆን እቺ ፈረስ የሆነች ሴት አምጥቶ ፊት ለፊቱ ላይ ቁጭ እያደረጉ ቡዜና ዴብ በጣም ጥፋት እየሰሩ ነው። በጣም ከሚለው በላይ ከእድሜያችሁ በላይ የሆነ በቃ እንደ ህፃን ስራ እየሰሩ ነው። በጣም ነው ያስጠሉኝ። እኔ ማየት ራሱ እየጠላሁት ነው የነሱ ቪዲዮ ማለት ነው። ቡዜና ዴብ ካለ ባይዘዋይ ቡዜና ዴብ በጣም የበዓል ዘመድ ሰው እንዲጠላ ነው የሚያደርጉት። በጣም ማለት ነው ማለት የሁሉም የበዓል ዘመድ እንደዚህ ነው እንድንል እያደረጉ ነው። በጣም ክፉ ስራ እየሰሩ ነው። እነሱ ቢቆጠቡና ቢጠነቀቁ ይሻላል። ለሚዲያም ቢሆን ለይታም ቢሆን ቤት ውስጥ ጥሩ ሆኖ ራሱ ለይታ እንደዚህ ካደረጉም ቢጠነቀቁ ይሻላል። እንደዚህ አይነት ስራ ባሰሩ ይሻላል። ቡዜና ዴቢ ማለት ነው። እና ሄርሜላ አንቺ ደግሞ የራስሽ ህይወት ኑሪ እስኪ። እሱ ከልጁ ጋር ከሚስቱ ጋር ከራሱ እንግዲህ ከልጅነቱ ጀምሮ ፍቅር ያሳየችው ፍቅሩን ያየባት እሱም ተዋዶና ተፋቅሮ ነው ያገቡት። በአንድ ላይ የሆኑት ልጅ የወለዱት። ስለዚህ አንድ ላይ ይኑሩ። ታያችሁ በቃ። እነኚህ ደጋፊዎቹም ደግሞ ይሄ ድጋፍ አይደለም፣ ይሄ በጣም የሚያስጠላ ስራ ነው የሄርሜላ ስራ። ሄርሜላ ደግፎ እንደዚህ የምትሉት ሴቶች ናቸው። በእናንተ ላይ ነገ ደግሞ እንደዚህ አይነት ነገር እናንተ የሰራችሁት ነገር ይደርሳል።
አይቀርም። ስለዚህ እናንተም ተጠንቀቃችሁ ለራሳችሁ ህይወት ብላችሁ የሄርሜላ ስራ ተቋሙ መሆን አለባችሁ ሁላችሁም ማለት ነው። የሄርሜላ ደጋፊ ነኝ ብሎ ትልልቅ ሴቶች እዚህ ጋር ቁጭ ብሎ የሚያወሩት ነገር በጣም ጆሮ ያሳምማል። በጣም ያስጠላ ከኢትዮጵያዊ ባህል የወጣ ጋጥ ወጥ ባህል ስለሆነ ራሳችሁን እንግዲህ ጠንቀቅ ብላችሁ እንግዲህ ሁኔታውን መናገር አለባችሁና ባይ